ያገኘው ገንዘብ ደግሞ ማካፈል መቻል አለበት በቃ ማካፈል ነው ለምን ይዘው አትሄድም ስትሄድ የጋብቻ ቀለበት እንኳን ብትኖር እንደዚህ አርገው ፈተው ቁጭ አድርገው ባዶሆን አድርገው ነው የሚሄዱ ሁሉም ነጋዴ እንዲያቀው ፈልገው ያካበተውን ነገር ሁሉ ሳይበላው በበሽታ ነው የሚሞተው ከሞተ በኋላ ክፋቱ ግን ደግሞ ምን አድርገልኛል ላንተ ጸጋና ሀብት ሰጠው ምን አደረከው እግዚአብሔር መጥቶ በእጃችን ይሰጣል አይሰጥም ላንተ እኔን ለኔ አንተ ለሱሱ ነው አይደል ያደረገን ይሄን አርገናል ብራብ አብልተኛል ብታረዛል በሰኛል ይመጣል ብታስር ጠይቀኛል እሱን አይደለም ያለው በሱ አምላክ የተፈጠረውን ሰው ነው አይ ስለዚህ እኔ ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ ምሰጠው ሳገኝ ነው እግዚአብሔርን ለምንው ጊዜ ምሰጠው ነገር እንዳያሳጣኝ ነው ባይዘው እንደ መስጠቴ የሌላቸው የዳዎች መጨረሻ ነበር አሞን ያለብኝ ግን መስጠት ጸጋ ስለሆነ ሁሉ ጊዜ ይሰፋል ሁሉ ጊዜ ማን ነው በዚህ ደረጃ ፋብሪካ ኢትዮጵያ ውስጥ ያቋቋመ ያውም ከሰር ቤት ወጥቶ ይሄ እግዚአብሔር ነው እንጂ እኔ መሰለ ይሄ የዳው ጸሎት ነው እንጂ እኔ እኮ አይደለም ስለዚህ እኔን እዚህ ቦታ ላይ ያደረሰኝ እግዚአብሔር ፈቅዷል እግዚአብሔር የሚሰጥበት እጅ አግኝቷል በሞኝነትም አይደለም መስጠት በብልጥነት ነው ባይዘው መስጠት ሞኝነት አይደለም ብልጥነት ነው ለምን ለዘላለማዊ ህይወትህ ቤት እየገነባ ነው